እኔ የደረሰብኝን ዘግባችሁ የለ እንደ እመቤቴ ምስክሬ I never forget የጠነጠጥኩ ጊዜ ለባሉ ድምቀት ጠነጠጥኩላችሁ ሳኖዜ ነው I went there they got a church beautiful ladies ሄድኩ what up was ከጎን የተቀመጠችው ቆንጅዬ ዳል ያላት ቀይ ነው የለበሰችው ቀይ ጫማ ቀይ ቦርሳ ቀይ ሊፕስቲክ ሁሉ ማች ያደረገ ነው ማስታውሰው ጥቁር ለብሳለች ውስጥ ትንሽ ከፈት ያለ ነው ሲያንቀዘቅዘኝ እጄ አጠገቧ ዱቅ አልኩል ምናልባት ምን ይታወቃል ብዬ ማለት ነው ከዛ በኋላ ለተጸለየ ምናምንና ቆምንና እጅ ለእጅ ተያይዛችሁ ጸልዩ ተባለ እኔ አላርፍም እመቤቴን አላርፍም ቺኳ የእጇ ለስላሴ ውሃ ነው የሚያረግ በዛ ላይ በዛ ሰዓት ሲንግል ነኝ አባቴ ማን አባቱ ሊጨፍን ሌላው ጨፍኗል እኔ ወተት ቤቷን ነበር ማየው እንዲህ ብዬልሃል ወተት ቤቱ እሷ ይተላለች ነው ይንቀጠቀጣል በዛ ሾፈዋል አሁን ኃጢአት ገባለሁ በዚህ ይላል ምን ብዬ ነው መጸልየው እስቲ ራስን ጠይቅ ከዳዊት የበለጣችሁ ናችሁ ናተ ዳዊት እንግዲህ ሴት ልጅን ራቁቷን አይቶ ነው አምጥቶ የሸጎራት ከሳምሶን ልትበልጡ ነው እናት ሳምሶን ቺክ በልቷል ያውም የጠላት ሴት ነው ሳምሶን ያወጣው ሚስጥሩን የነገራት ከማን ልትበልጡ ነው ከዛ ይዛ ቺክ ስትጸልይ ወተት ቤቷ ፐስማ ቤታዬ ወተት እንደዚህ ይዤ ጸሎት አድርጌልህ ደንግጬ እንትን አልኩና እንደዚህ አይነት ችግር አለ ሴትና ወንድ በአግባቡ በኦርቶዶክስም በሌላውም አብሮ አይቀመጥም በመጀመሪያ ብልግና እውነቴን ነው ብልግና ምክንያቱም ፕሮቴስታንት ቤት አለባበስ ዩኒፎርም የለም ሚኒስከርት አርጋ መምጣት ትችላል በቡታንታ መምጣት ትችላል በምንም መምጣት ትችላለች የፉክክር ቤት የሞዴል ቤት ነው የሚመስለው ጴንጤ ቤት ብትሄድ ቸርች ብትሄድ እመቤቴ መሰክሬ ቤተክርስቲያን አይመስልም እየዋሻው አይደለም ሴቶቹ የሚለብሱት ለመጠበስ ነው የሚሄዱ እንጂ ተሸፋፍነው ጌታን ፍለጋ አይሄዱ አይ የምትሉኝ ካለ ሂዱና እዩ እኔን ሙልጭ አርጉ ሙስሊም ጋር ሄድ መስጊድ ሄጃለሁ ወንድና ሴት አብረው አይሆኑ ጭራሽ አይተያዩ ሴቶቹ ለብቻ ነው ከኋላ ይሆናሉ ወንዶች ከፊት ይሆናሉ እንትን አለ ራሱ ይሄ በጡብ ሆኖ በብሎኬት በውስጡ የሚያሳይ ነው ያለው በሙስሊም አይቀርብም ወንድ ከሴት አይቀርም በኦርቶዶክስ ወንድና ሴት አብረው አይቀመጥም ሴቷ ለብቻዋ ነው የሚቀመጡት ወንዶች ለብቻቸው መሆንም ያለበት ያ ነው ይሄንን እንኳን ማስተዋል ያቃታቸው ደካማ ናቸው ይሄን እንኳን አለባበስ እንኳን ቤተክርስቲያንን ጭጋር አርጋ ነው የምትሄደው ፈጣሪ ያሳያችሁ ተቀብታ ሊፕስቲክ እንኳን ፌክ ጥፍር አድርጋ ነው የምትሄደው ቸርች ስትሄድ አስተውሉ የውሸት እግራችሁ እንደሚመላለስ በየትኛውም ስትሄዱ እግራችሁ እንደሚመላለስ በሱ ነው የምነግራችሁ እግር መመላለስ ጌታ ቤት ምንም ትርጉም የለም አንተ ቤት ስንት ጉድ ያለ ትዝታውም ሆነ ቀለሜ ኦርቶዶክስን በየቀኑ ስትሰድቧት ትውላላችሁ እንደው ሙስሊሞች እንደዚህ ይታገሳችኋል ወይ እኔ አንድ ቀን ስለጠየቅኩ አይደል እንዴ ሲያለቅሱብኝ የነበረው ይው አስራ ወገብ እስኪሰበር ድረስ ኦርቶዶክስን ስትሳደብ ነበር ወገብ ተሰበረ ቀለሜ አትድረሱ